ቀለሜ አልጋ ስር ውስጥ ገብታለች። ምክንያቱም ሪፈረንሶች የሌላ ዓለማትን ስለሚያደርግ፣ እንግሊዘኛ ደግሞ ቀለሜ ጨዋ ነው። እንግሊዘኛ የተባለ ቀለሜ ጨዋ ስለሆነ ከማንም ጋር ዲቤት አያደርግም። ስለዚህ እንትና ደግሞ ሶፍትዌር ኢንጂነር ነው ወንድማችን መዝሙር ያሬድ። ስለዚህ መዝሙር ያሬድ ያንን ሪፈር እያደረገ ምን ይላሉ ዋና የእናንተ ሰዎች ምን እያሉ ነው የሚያስተምሩት ብሎ በደንብ አድርጎ ከምትፈልገው አለ ከድርሳኑ ከገድላቱ የፈለግከውን ነገር ይዘና እኔም ደግሞ ከእናንተ ትምህርቶች ይዤ እመጣለሁ እንነጋገር በፈለግከው ላይ ብሎታል። ጠርቶታል። ድራሹ ጠፍቷል። ታንክ ዩ። ስለዚህ መዝሙር ያሬድ ብቃት እንዳለው አሳይቷል። ከእናንተ ውስጥ ብቃት ያለው ከእናንተ ቤት ውስጥ ብቃት ያለው ኑ ዲቤት እናድርግ ብሏል። ስለዚህ እነሱ ደግሞ የሚተማመኑበት በገድል እንትናን ብቻ ነው። በገድልና በድርሳን ለሊት ሲነሳ የሚያነበው ቀለሜ ነው። ከዛ ውጭ የለም። ስለዚህ አልተቻለም። ስለዚህ ይሄ ነው። ሌላው ምንድን ነው አሁን ደስ የሚል እፎይ እንግሊዘኛም ይችላል አማርኛም ይችላል። እፎይ ከባድ ኬዝ ነው። እውነቱን ነው የምናገረው። ሱሱም ጎበዝ ነው። ሁሱም ጎበዝ ነው። ግን መላምት እንስጥ። እፎይ ጀለስ በእንግሊዘኛ ይለበልባል። ጎበዝ ነው እንግሊዘኛ። ስለዚህ በእንግሊዘኛ የተተረጎሙትን በደንብ አድርጎ የመተርጎም ብቃት አለው። በዚህ ላይ ሰርቷል እፎይ ወንድማችን። ስለዚህ ለሁሱ ወንድማችን የምዘግብ አንዳንድ ነገሮች በእንግሊዘኛ የምታውቃቸው ነገሮች ካሉ ይዘ በመምጣት ያንን መነጋገር ጥሩ ነው። በነገራችን ላይ እንግሊዘኛው ባይቦ በአማርኛውም ስታመጣው ኦልሞስት ተመሳሳይ ነው። ምንም ልዩነት የለው። but the problem is አረብኛው ወደ እንግሊዘኛ ሲቀየር እንዲሁም ወደ አማርኛ ሲመጣ ነፍስ ያስደነግጣል። አንዳንዶቹ ከእፎይ እየሰማናቸው በጣም ያስደነግጣል። ማስደንገጥ ብቻ አይደለም ይሰቀጥጣል። እውነቴን ነው የምናገረው። ግን መልካም እድል ለሁለታችሁ። መልካም እድል ብለናል። ሁለታችሁ ነው ዲቤት የምታደርጉት። በዚህ ዲቤት ላይ ነገ ማታ ሰኞ ማታ በኢትዮጵያ 3 ሰዓት ከምሽቱ 3 ሰዓት ሰኞ ማታ 3 ሰዓት በዚህ ላይ ሁለቱ ነው የሚወያዩት። ከሁለቱ ውጪ ሌላ ሰው መጣለው ካለ በእፎይም በኩል ቪዲዮ ሰርቻለሁ፣ በሱሱም በኩል ሌላ ሰው ጣልቃ ገባለሁ ቢል አይቻልም። ተሸንፋችኋል። ቦክስ የምገጥመው ለየብቻ ቦክስ ለ2 ለ3 ለ4 ከገጠማችሁ አሸናፊው ለብቻ የመጣው ነው። ቢመታም አንድ ሰው ቢመታም አሸናፊው የተመታው ለ4 ቦክስ ገጥመ አሸነፍኩ ብለን እንዳትመጣ። የበጭባጮች ጭውቴ ነው ማናቸውም። አሁን እፎይም ሌላ ሰው ይዞ ቢመጣ ፈሪ ነው። ሱሱም ሌላ ሰው ይዤ እመጣለሁ ካለ ፈሪ አትችሉ። ስለዚህ ዲቤቱ በሁለቱ ነው። ጧ ለምትሉት ቪዲዮ ደርሶኛል። እኔ ጧ ምንድን ነው እያልኩ ማኛውን ነው ጧ የሚሉት። ጧ ጠሽ ብሏል ነው ማኛው ጧ ብሏል ነው ምናምን እያል ተወዛግቤ ነበር። ለካ ሌላ ታሪክ ነው። ወደ ታሪኩ ብንሄድ ጥሩ ነው። ጧ ምንድን ነው ብላችሁ ግራ ለገባችሁ ወንድምና እህቶቼ ጧን አሳያችኋለሁ። ጧ ምንድን ነው ላላችሁ ይሄ በቃ እኔ ጋር እየመጣችሁ መጠየቅ ነው ስራችኋል። ጧዬ አሁን ተግባባን።
ከዚህ የመጣ ጣ የሚለው የመጣው ጣ ታረጋለህ ቀስ አድርገህ። ይሄ ነው ታሪኩ። ይሄ አይደለም ላኩልኝ። ካልሆነ ላኩልኝ። እሺ አይደለም እሺ። ካልሆነ ደግሞ ሌላ ላምጣ። መቼም አናፖሎጂ የሚባለው ብዙ ጊዜ ጥሩ ነገር ይፖስታል። እስቲ አናፖሎጂ ጋር እንሂድና ስለሱ ያስረዳል። አናፖሎጂ ቤት ጎራ ልበል። ለማንኛውም ልላችሁ የምፈልገው ምንድን ነው ስለ ብዙ ጊዜ ስለዚህ ስለ ግብረ ስጋ ግንኙነት በጣም ይወራል እናንተ ጋር አሮንጌ። እኔ እኮ እንስሳም ድመትም ዝንብም ጉንዳንም ይሻጎራል። ለምን ብርቅ እንደሚሆን ግራን የገባኝ። እግዚአብሔር ምስክሬ፣ እንደው እንደ ጤነኛ ሰው ካሰባችሁ ተፈጥሯዊ ነው። ተግባባ። ተፈጥሯዊ ነው። ምንም እንትን የሚል የለም። ስለዚህ እኔ ኮንፊውዝ የሚያደርገኝ ነገር ምንድን ነው? ብዙ ጊዜ ስለዚህ ነገር ሲወያዩ ሰማለሁ። በእነሱ ኢንተርቪው ሲደረጉ ኡስታዞች፣ ሼኮች ምናምን ብዙ ጊዜ ስለዚህ ነገር ሴቶቹም ወንዶቹም ይጠይቃሉ። ጉንዳን ይሻጎራል፣ ዝንብ፣ ትንኝ ይሻጎራል። ምንድን ነው ማብራሪያ የሚያስፈልገው? አልገባኝም። ብዙ ጊዜ ስታብራሩ በእናንተ ያለው እኔ በኦርቶዶክስ እኔ አንድ አስተማሪ ስለ ሽጎራ ሲያብራራ ሰምቼው አላውቅም። እግዚአብሔር ምስክር። አንድ አስተማሪ ስለ ሽጎራ ሲያብራራ ምን ሲያደርግ የለም። ነውር ነው። እግዚአብሔር ምስክሬ። ግን በብዛት እናንተ አስተማሪዎች ጋር እንደዚህ አይነት ጥያቄዎች ይቀርባሉ። ለምን እንደሆነ አልገባኝም። ባይቀርቡ ተግባባን። ምንም ትርጉም የሌለው ጉንዳን፣ ትንኝ ምን መዋለድ ከቻለ የሰው ልጅም ያ ነው ታሪኩ። ሌላ ታሪክ የለው። ምንድነው ማብራሪያ የሚያስፈልገው? አታነቡማ? እሺ እና እስቲ ያስነብበኝ አባቴ። አያትዬ፣ አያት አብደላ ወይ ፕራይቬት ነው አካውንቱ እንጂ አያትዬ ነይና ብትነግሪኝ ደስ ይለኝ ነበር። አያትዬ ሪኩዌስት አድርጊ። አያታችን እና ኤክስፕሌን አድርጊልኝ። ኦ አልሐምዱሊላህ የሚላለ። እሺ ጀለስና ዘግበኝ እስቲ። እስቲ ሰላም ብያለሁ። ሰላም። ጥያቄ ምንድን ነው? ጥያቄ ምንድን ነው? አብዛኛውን ጊዜ ስለ ሽጎራ እናንተ ጋር ኡስታዞች ሲያስተምሩ ያለው ጥቅሙ ምንድን ነው? ለምሳሌ እንግዲህ ላሳይሽ። ለምሳሌ ይሄው አሳይሻለሁ። እንግዲህ ከደረሰ በኋላ ቀስ ብለህ አለሳልሰክ በቃ ያንን የስጋ ክፍል ቀስ ብለህ መቁረጥ መቻል አለብህ። ልክ በምላጭ እንደምትቆረጠው ቀስ አድርገህ። ምን ማለት ነው? እስቲ አንቺ ንገሪ። ምንድን ነው ያለው? ልድገምልሽ። ስለ ግርዛት ነው አይደል የተናገረው? ብልት ከብልቷ ጋር ማለት ግርዛት ማለት ነው። እሱ ሼክ ስለመሆኑ ምን ዋስትና አለህ አንተ?
እኔ ምን አገባኝ? እንደ ሼክ ሆኖ ነው የሚያወራው አይደል? ስለለበሰ ብቻ ሙስሊም ነው ልትለኝ አትችልም። ኦ ክርስቲያን ነው እንደዚህ የሚያወራው? አዎ ፖለቲካን ለማበላሸት እንጂ የትኛው ሼካችን ነው እንደዚህ ብልግና የሚያወራ? እሺ እንደሱ ካልሆነማ ልጠይቅሽ፣ ጀነቱ 72 ድንግል ለወንዶቹ ይሰጣቸዋል አይሰጣቸው? እኔ ብዙም ትምህርቱ የለኝም ግን አላቅም። እንደዚህ የምን 72 ነው አላቅም። አይ በቃ የሚያውቅ ሰው ላስገባ እናቱ። ኦኬ ስለጠየቅሽኝ ለዛ ነው ያስገባሁሽ። ችግር የለውም። እሺ አይ ነገ እነሱ በደንብ ይነጋገሩበታል። አሁን ሌላ ውስጥ መግባት አልፈልግም። ሙስሊም ወንድሞችም ቶሎ ያኮርፋሉ። ሙስሊም ቤተሰብ የሆነ ነገር ስለ ሃይማኖት ካወራ የሚያኮርፉ ስለሆነ ይቀር፣ ትንሽ እነሱ ይነጋገሩ። እፎይና ሁሱ ይነጋገሩ። ከዛ በኋላ እንሰማለን። እንደሱ ነው የሚሻለው። እንደሱ ነው የሚሻለው። ተግባባን? እፎይና ሁሱ ይነጋገሩ። የሚናገረው ነገር ቀጥታ ስሙ። በዛ ጉዳይ ላይ መወያየቱ ጥሩ ነው ብዬ አስባለሁ። ነገ ነው የሚለየው። ተግባባን? ነገ እንሰማለን። ግን አብዛኛውን ሰምቻለሁ። አብዛኛው ጊዜ በዚህ በሴክሹዋል ነገር ላይ ትምህርት ሲሰጡ ጡት መጥባት፣ ስለ ጡት ምናምን ሲያወሩ ኡስታዞች በደንብ ሰምቻለሁ። የሚታወቁ አሳየኝ ካላችሁ ማሳየት እችላለሁ። ተግባባን? ያስተምራሉ። ለምን እንደሆነ ግራ ነው የሚገባኝ እና ማሳየት ይችላል። ግን እንዳልኳችሁ ለምንድን ነው የሚያስፈልገው? ጥቅም የለው። ስለዚህ ነገር ሳይሆን ስለሌላ ስለ ሰማይ ቤት እንዴት እንደሚገባ አምልኮ እንዴት እንደሆነ እሱን ቢያስተምሯቸው የተሻለ ነው ብዬ አስባለሁ። እና ብዙ ጊዜ እንደዛ አይነት ነገር ስለምሰማ ነው ግራ የሚገባኝ። ብዙ ጊዜ አለ። እንግዲህ አንዳንድ የተፖሰቱ ነገሮች አሉ ነው ኩርፊያ አለ እነሱ ጋር። በተለይ የሆነ ነገር ስትል ቶሎ ያኩርፋሉ ከማዳመጥ ይልቅ ምን አገባ ብለው የሆነ ጸብ ውስጥ የመግባት ነገር ብዙ ጊዜ ያመጣል። ያቺ ነገር አትመቸኝም። ከዛ ውጭ ግን እንዳልኳችሁ አሁን መስማት ማዳመጥ መልካም ነገር ነው። ቁጣ እውቀት የሌለው ሰው ቶሎ ይቆጣል። ቁጣ ብዙ ጊዜ እውቀት የሌለ ሰው በጣም ይቆጣል። ምንድን ነው ማለት የፈለግከው ነው ሰው ብሎ መጠየቅ። ምንድን ነው የፈለግከው? ምን ማለት ነው የፈለግከው ይባላል እንጂ ቁጣን እንዴት የሰው ህይወት ካጠፋ በኋላ አታስተምረውም። ያንን ሰው ህይወቱን ካጠፋ በኋላ ምንም አይነት ትምህርት የለም። ስላስፈራራው ትምህርት የለም። እና እንደዚህ አይነት ነገሮች ቢቀሩ መወያየት ቢለመዱ ጥሩ ነው ብዬ አስባለሁ። እና እህታችን አንድ ሙስሊም እህት ናት። የፖስተችው ነገርን እፎይ ፖስቶታል እና በጣም ደስ ብሎኛል። እፎይ ፖስቶታል እና እስቲ ላሳያችሁ። እቺ እህታችን ሙስሊም ናት፣ ዘመናዊ ሙስሊም ናት። አለባበሷን ምናምን አይቼዋለሁና እሱ ነገር ላይ አሁን ለምሳሌ ይሄም ሰውዬ ልንገርሽ እናቱ ምን ብሎ አስተምሯል? እስቲ ሰዎች አላቸው ጡታቸው ጉጃም ሴቶች አላቸው አላማ። እኔ አላልኩም፣ አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስተሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን መማማት መውረድ አይታወቅም። እኔ አላልኩም፣ አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። አስቧል። እንደው አምላክ ስለ ጡት ቂጥ ዳሌ ሲያወራ አስበዋል። እንዲሁ ምን አይነት ያውን ቀውስ ነው እንጂ አስተማሪ ነው አይደለም። ያውን ቀውስ አይደለም የሚባለው። ጉች አላህ ነው ያለው እኔ አላልኩም እያለ ከአላህ ጋር ሊያጣላችሁ ነው። ይሄ ሰውዬ ከአላህ ጋር የሚያጣላ ሰው ነው። አሁን እውነቴን ነው እንጂ ከአላህ የሚያጣላ እንጂ ከአላህ ጋር ሰላም የሚያስፈጥር ሰው አይደለም። ይሄ
አላህ ነው ያለው እኔ አይደለሁም ብሎ ያገናትራል። አላህ ይሄ ጥሩ አይደለም። እና እኔ አይደለሁም ያልኩት አላህ ነው ያለው ይላል። ይኸውልህ ራሱ ነው የሚለው። ሰዎች አላቸው ጡታቸው ጉች ሴቶች አላቸው አላማ እኔ አላልኩም። አላህ ነው የማይፈርድ የማይሟሟ የማይወርድ የማይጎል ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስትሃል። ያ ረቢ አላህ እናቶቻችን እንደ እህቶቻችን መማማት መውረድ አይታወቅም። እኔ አላልኩም። አላህ እኮ ነው። ወላሂ ጡታቸው ጉች ያሉ ሴቶች አላቸው። ወአትራባ እድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? እነዛ አላህን ለሚፈሩ ሰዎች፣ እነዛ መጥፎን ነገር ለተጠበቁ ሰዎች፣ እነዛ ዱንያ ላይ መልካም ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? እንዲህ ወዘወጅናሁም ቢሑሪን ዒን ለጀነት ሰዎች አላቸው። ወይ ፈጣሪ። ለማንኛውም የምለው ምንድን ነው ትርጉሙ? እንዲህ ያለ ምናምን አለኝ እኔ እሰጣለሁ ምናምን እኔ አምልከኝ የሚል አለ እያለ ነው የሚያስተምረው። ይሄ እኔ እንጃ፣ እኔ ጤነኛ አይመስለኝም አይመስለኝም። ይሄ ከባድ ኬዝ ነው። ኤኒዌይስ ነገ በዚህ ጉዳይ ላይ በደንብ እንሰማለን፣ እናያለን። ያስፈራል። ከባድ ኬዝ ከባድ ኬዝ ነው ቤተሰብ እና ይህንን ነው ይከብዳል። ኤኒዌይስ ይህን ነገር ነገ በደንብ እንወያያለን። ምንድን ነው የሚለው አላየሁትም። አዎ ገባኝ። ጀነት ውስጥ ነው ገባኝ። ገነት ውስጥ ነው ጀነት ውስጥ ነው ይሄ ነገር አለ የሚለው። ከሞትን በኋላ ጥሩ ለሆኑ ሰዎች አላህን ለሚያመልኩ ጥሩ ነገር ላረጉ ምድር ላይ ሰማይ ላይ የሚሰጣቸው ሴቶች ናቸው። ሰማይ ላይ የ33 ዓመት ወጣት ጡታቸውን ብትነኳቸው የማይሟሟ እንደ እህቶቻችን እንደ እናቶቻችን የማይሟሟ ጉች ጉች ያለ ጡት ስትነካው ደስ ደስ የሚል ይህ መዝሙርም አለ። ፕሮቴስታንት ወንድምና እህቶች የሚዘምሩት አለ። ደስ ደስ እያለኝ ነው ደስ ደስ እያለኝ ነው የሚለው ይጨመርበታል እንደ ሪሚክስ እና ደስ ደስ የሚል አለ። እሱን ትነካለ ታጫውታል። ስታጫውት ደግሞ ድንግሉ ጧ የሚለው መልሶ ይገጥማል። ጣ ይልና መልሶ ይገጥማል። ጣ ብሎ ከጨረሰ በኋላ መልሶ ይገጥማል። እና እንደዛ አይነት ነገሮች አሉ ነው የሚባለው። ኤኒዌይስ ይመቻችሁ። ኤኒዌይስ ተጫዋወቱ ለማለት ያክል ነው። እነሱ ካሉት ነው እንጂ የኔ አይደለም። ጣጡ ጢጣጤ ጥጦ ነው ጭውቴው። እሬ ጠፋ ሰው ቆይ እንደዛ ነው ቤተሰብ። በተረፈ እንዴት ነው ሁሉ ነገር? ሰላም ነው አላችሁ? ምንድን ነው የሚሉኝ? ዮኒ ሆዴ ከጂጂ ጋር አስታርቀኝ እያለ ነው። አረ አይልም ላሊበላ በፍጹም ከጂጂ ጋር እያለ አይደለም። ተው ከጂጂ ጋር ሆዴ የሚታረቅ አይመስለኝም። ምንም ማድረግ አይቻልም። ወንድማችን ሰላም ነው ኔ አለው። ለባለቤት ለውዷ ባለቤት ሃፒ ማዘርስ ዴይ በልልኝ። እኔም ለውዷ ባለቤት ከነ ልጆች ሃፒ ማዘርስ ዴይ እንኳን አደረሰ። ቴንኪዩ እንኳን አብሮ አደረሰን ብራዘር። ሰላም ይብዛል። ረጅም ዕድሜ ይስጥል ለባለቤትህም ለልጆችህም። እኔን ለቻለችኝ በተለይ
በጣም በጣም ለዛ እኮ ነው ዕለት ኑርልህ የምለው። አሜን አሜን። እኔ ለቻለችኝ ከባድ ኬዝ በጣም አሪፍ ነው። ዛሬ በጣም በጉጉት የምንጠብቀው የእፎይና የኡስታዝ ሁሱ የትግሬ ነገር ይደረግ ነው። ብዙ እንማርበታለን። በተለይ ርዕሳቸው በጣም አሪፍ ርዕስ ነው። ዮኒ አይደለ? የቀደሙት ነቢያት ማን ነው የሰበኩት? አላህን ነው ወይስ እግዚአብሔርን የሚለውን በደንብ ያህዌና አላህን የምንለይበት ጥሩ ትምህርት ነው የሚሆነው እና በጣም በጉጉት ነው የምንጠብቀው። በምግባር በጥሩ ነገር ያስተምሩናል ብለን ኤክስፔክት እናደርጋለን። ውይይቱ እንዳይደረግ ግን ፖለቲካዎች፣ ድራማዎች ከአሁኑ እየበዙ ነው እና ምን አይነት ድራማ? በቃ ለአራት እንደሚደረግ አይነት ነገር ማን ብሎ ማንም አላለም። የምን አራት ነው? ውይይት ለአራት አለ እንዴ? እሱ እንደ አፓረንትሽፕ ነው እንደሚወጡት አልኩኝ እኔ። አፓረንትሽፕ ነው እንደ አንዱ ለአንዱ ምንድን ነው? እፎይም ራሱን ችሎ መዋየት አለበት። በዛኛው ያለው ወገናችን ራሱን ችሎ መዋየት አለበት። ምክንያቱም ራሳቸውን ችሎ እኮ ነው ቤታቸውን ሲከፍቱ የሚያስተምሩት አይደል? ራሳቸውን ችሎ የሚያስተምሩ ናቸው። ራሳቸው በኦርቶዶክስም እፎይ በብዙ ነገር ያጠና ነው እስልምናውን፣ ክርስትናውን የሚያውቃል። ሁሱም ደግሞ በእስልምና ያለውን ኡስታዝ ነው። ስለዚህ ሁለቱ ብቻ ነው ዲቤት የሚደረገው። ግን ፖለቲካዎች፣ ውሸቶች እየበዙ ነው እና እዚህ ላሉት ሰዎች በደንብ ክሊር ማድረግ ስላለብን ነው። ደጋግመን እኔም ማስታወቂያ እሰራለሁ ድጋሚ። በእርግጥ እኔ ቪዲዮ ሰርቻለሁ። ሁለቱ እንደሆነ ነው የሰማነው፣ የምናውቀውም ሁለቱ ናቸው። እፎይም ፖስት አድርጓል። ሱሱ ግን አንዳንድ ነገር ሁሱ አንዳንድ ነገሮች እየሰማችሁ ነው ማለት ነው እናንተ። ያ አይደለም በቃ ሁለቱም በራሳቸው በኮሆስት እንዋይ ብለው ለረጅም ጊዜ የሆነ ጊዜ ላይ ያው ከእፎይ ጋር እንዳትዋዩ ተብለው እንደ ጠቅላላ እንደ ሙስሊም አያዋዩ ነበረ። እንዲህ ነው አንተም ታውቀዋለህ። በቃ እንደውም ከመጅሊሱ ክልክል ነው በወንጀል የሚፈለው እየተባለ ብዙ ምክንያቶች ይደረደሩ ነበረ። አሁን ደግሞ በራሳቸው ጊዜ ደግሞ በቃ መዋየት እንፈልጋለን ብለዋል። ስለዚህ የሁሱን እፎይ ተቀብሏል። የሌሎቹን ደግሞ ሌሎች ወንድሞች ጥሪ አድርገዋል ለሌሎቹ። ስለዚህ ነገ ሁሱና እፎይ ብቻ ናቸው የሚዋዩት። ከዛ ውጭ ድራማ ሊሰራ የሞከረ ካለ በእኛም ሳይድ ይሁን በዛኛም ሳይድ አንደኛ በእምነቱ አፍሯል ማለት ነው። ሁለተኛ በቃ እኔ በበኩሌ መልስ የለኝም እያለ ነው ማለት ነው። እፎይም የሆነ ሰው ይዞ ቢመጣ እፎይ ራሱ በቃ ክርስትናውን አይወክልም ማለት ነው። ክርስትና መልስ የለውም። ክርስትና በቃ ብዙ የጎደለው ነገር እያለ ነው። ለምን ሰው ይዞ ከመጣ በዛኛውም ያለው ሙስታዝም ሰው ይዞ ከመጣ እንደዛ ነው። ፍርሃት ነው፣ መልስ የለም ማለት ነው። መደበቅ ተፈልጓል ማለት ነው። እና በዲቤት ታሪክ አራት ሰው ተወያይቶ አያውቅም አዲስ ካልጀመሩ በስተቀር። ስለዚህ ከነሱ ነው በደንብ ልንማር የምንፈልገው። ሌላ ጥያቄ አለኝ። እሺ፣ ከይቅርታ ጋር አንተ የሆነች ሂጃብ የለበሰች ሴት ያው እስልምናን ተወክላለች ብዬ አላስብም። ስለሱ ማንሳት ስላለብኝ ነው። ሰዎችም ጠይቀው እንዴ ያሬዶ እንደዚህ የሚል ሰው ነው እንዴ ብለው በውስጥም ሰዎች አወሩኝ። የሆነ ያሬድ የሚለውን ነገር ስማ፣ ኧረ ያሬድ እንደዚህ አይልም ብዬ የተሰራውን ቪዲዮ ደግሞ አሳየዋቸው። ግን የተሰራ ቪዲዮ ከማሳየት አንተ እዚሁ ስላለ የሆነ ቪዲዮ ሰርተሃል። በአርሲ ላይ ለሚገደሉ አክሱም ላይ ሌላም ቦታ ላይ ለሚገደሉ ኦርቶዶክስ ክርስቲያኖች፣ ኦርቶዶክስ ተዋህዶ ልጆች የሰራው ቪዲዮ ነው እና ግደሉ እንደዚህ የሚል ነገር አለው ነው የሚሉት። እና እሱ ነገር ላይ እንዴት ነው አንተ ቪዲዮ አለ ያልከው ነገር አለ? አንተ ስላልክ አንተ ጋር ይኖራል ብዬ አስባለሁ። ምንድን ነው የተባለው የሚለውን እስኪ ኤክስፕሌን አድርገው። እሱን ነው እያልኩ ያለሁት። አንዳንዴ አንድ እምነት በመዋሸት ሀሳቦችን እየቆራረጠ ያልተባለውን አለ ካለ ያ እምነት ትምህርት የለውም፣ መልስ የለውም ብዬ ነው የማምነው። በኦርቶዶክሲያን በክርስቲያኖች በኩል እንደዚህ አይነት ምግባር አታይም። ትክክልም አይደለማ። በዚህ አይነት ወንጌልም አይሰበክም። ምንድነው የሆነው? የሆነ ቤት ገብቼ እያስተማርኩ ነበረ እና በምን ዙሪያ ነበር? በቃ ክርስቲያኖች በአሁን ዘመን ብዙ መከራ እየደረሰባቸው ነው። በተለይ ኦርቶዶክሲያን በአንገታቸው ላይ ማህተም መስቀል ስለታየ እምነታቸው እንዲቀይሩ በብዙ በመከራ በጫና ያልፋሉ። እምቢ ካሉ ደግሞ ወይ ደግሞ በገንዘብ ድሃ ከሆኑ የሚበሉት የሚጠጡት ከሌላቸው ገንዘብ ይሰጣቸውና እምነታቸው እንዲቀይሩ፣ ያለበለዚያ ደግሞ ይገደላሉ።
ይሄን የተናገሩት ስለማ ስለ ኦርቶዶክሲያን ምሳሌ ብዬ እንዲሁም በአክሱም በአርሲ በተለያዩ ቦታዎች ኦርቶዶክሲያን ኦርቶዶክስ መሆናቸውና ባለማተም በመሆናቸው እምነታችሁን ቀይሩ እየተባለ እምቢ ካሉ ደግሞ እስከ መገለል ድረስ ይሄ የታወቀ ነው። በየሚዲያውም በየምኑም ዕለት ዕለት የምንጮህበት ስለሆነ እና የእኛን ክርስቲያኖችን በርቱ በማለት ነው። በርቱ በቃ እንደዚህ አይነት መከራ እንኳን ቢመጣ እስከ መጨረሻው እንጽና። ይሄ ነበረ መልእክቱም ቀጥታ ትምህርቱም እና እህታችን የሙስሊም እህታችን ምንድን ያደረገችው ቆረጠች። ምን የሚለውን ኦርቶዶክሳን የሚለውን ቆረጠች፣ አክሱም እና አርሲ የሚለውን ቆረጠች። ከዛ ምኑን ወሰደች ማለት ነው አውቃ በእምነት ምንድን ነው ማስጨነቅ፣ ገንዘብ መስጠት፣ እምቢ ካሉ ደግሞ መግደል የሚለውን ብቻ ወስዳ ከዛ ምን ተባለ ማለት ነው። ይኸው ክርስቲያኖች የመጨረሻ ውሳኔ ኦርቶዶክስ ያደርጋል። እንደው የኢትዮጵያ ድብን አይመሰክርም። በጣም የራሳቸው ሰዎች አንዳንዶቹ ግራ ገብቷቸዋል። ምንድን ነው ማለት የእኛ ትምህርት የክርስቲያን ትምህርት እንደዚህ እንዳልሆነ ያውቁታል። እና ይሄ ነገር እርግጠኛ ናችሁ ይላል። ማጆሪቲው ግን በቃ ወይኔ ክርስቲያኖች አራጆች ሊገሉኝ ነው ሊያርዱን ነው በህግ ይጠየቅ ጠበቃ ሜንሽን ያደርጋሉ። እና በጣም ሳቄ ነበር። አዎ ያው ማንተን እንደዛ እያልክ የምትሰብከው አይገርምህም? እና ጥሩነቱ ግን የራሳቸው ሙስሊም ወገኖች እየወጡ ይሄን ነገር ተቃውመዋል። እያየውን አንዳንድ ቪዲዮዎች ለምንድን ነው የምትዋሹት? እስልምናውን ታሰድባላችሁ፣ የሁሉ ውሸት ምን አስፈለገ? ያላለውን ነገር አለ ብላችሁ ለምንድን ነው እየገጣጠማችሁ የምትሰሩት ብለው ይሄን ውሸት በጣም የተቃወማሉ። ግን ደግሞ በዚሁ በቃ ጸጥ ጸጥም ተብሏል። ምክንያቱም በቃ እንደ ፖለቲካ ተሰርቷል፣ ውሸት ተሰርቷል። ያው ማን ጎትቶ ይገስጽ እና እንደዚህ አይነት ነገር ያለዚህ ነው። አይ ብዙዎቻችሁ በተለይ አንተ እንደዚህ አይነት ነገር ላይ ብዙ ጊዜ ወጥተህ የምትናገር ሰውም አይደለም። ማንም ያውቃል። ምንም ለሚሰድቡ ሰዎች አንድ ቀን መጥፎ ምላሽ መልስ አታውቅም። ለአንድ ቀን እኔ ጸበደላላ ነኝ ታውቃለህ። ግን አንድም ቀን ለስንት ስድብ ለሰደቡ ምን ላሉ አንድ ቀን መልስ ማትሰጥ ሰው ግደሉ ይላል ብሎ ለማለት ሌላውን ቢሉ ቢያንስ ሊያስኬድ ይችላል። አንተን በዛ ነገር ላይ ማምጣቱ እነሱ ምን ያህል የሚሉት ነገር ሊያስገምታቸው እንደሚችል እንኳን አልተገነዘቡም። ገባ? ሌላ ሰው ቢሉ አሁን እፎይ ብሉ ሊተባበሩበት ይችላሉ። ገባ? አንድም ስለጠሉት ስለጠመዱት እፎይ ይባል ቢያንስ ትንሽ መልክ ይሰራል። ሰውን ክፉ ተናግረን ማታቅ ሰው ሶሻል ሚዲያ ላይ ስንት ነገር ተብለ ምንም የማትመልስ ሰውን ሊያስገድል ነው ብሎ አደባባይ ላይ ማለት እንደው ህሊናም አንዳንዴ ቢኖራችሁ ጥሩ ነው። ስትዋሹ ለከት ይኑረው፣ ሰው ስትኮንኑ ለከት ይኑረው በጣም እና ያ ነገር እንድትገነዘቡ ከራሱ እንድትሰሙት ብዬ ነው። አሁን ትልቁ ነገር የነገ ውይይት ነው ዮኒዬ። በቃ አሁን ፎከስ ማድረግ ያለብን ሁላችንም ነገ እኮ ይጠራል ሁሉ ነገር ነገ በደንብ ይመካከራሉ፣ ይነጋገራሉ። እና በተረፈ ማናችሁም ክርስቲያኖችም ሆነ ሙስሊሞች ንጹህ ህሊና ባለአይምሮ የሆኑ ሰዎች ዲቤት የሚደረገው በእፎይና በኡስታዝ ሁሱ ነው። ከዛ ውጭ እፎይ ሰው ይዞ ቢመጣ እፎይ ፈርቷል፣ እምነቱን አያውቅም፣ እምነቱም የውሸት ነው ማለት ነው እስካሁን ሲናገር ነበር። ትክክል። ኡስታዝ ሁሱም ብቻውን ካልመጣ ሰው ጎትቶ ከመጣ እምነቱን አያውቅም፣ ሲያስተምር የነበረውም ውሸት ነው። በቃ ዲፌንስ ማድረግ አልቻለም ማለት ነው እምነቱ። ሁለቱም እምነታቸው ሰው ይዞ ከመጡ እምነታቸው መልስ እንደሌለው ነው እያሳዩ ያሉት። ሁለቱም ግን ብቻ ለብቻ ከመጡ በጣም ፐርፌክት እምነታቸው መልስ አለው ማለት ነው። ሁላችንም እስክሪብቶ ደብተራችን ይዘን መተን እንማራለን። ድራማ የሌለበት ፖለቲክስ የሌለበት ምንም አይነት ሌላ ነገር የሌለበት ትምህርት እንማራለን ማለት ነው። ከአሁኑ ጀምሮ ድራማ የምትሰሩ ፖለቲክስ የምትሰሩ ልክ ውይይቱ በአራት ሰው መካከል እንደሆነ እፎይ የሆነ ሰው ጎትቶ ያም ሰው የሆነ ሰው ጎትቶ አድርጋችሁ የምትሰሩ ይሄ በጣም ያሳፍራልም። ከህሊናችሁንም እያታለላችሁ ነው፣ ቤተ እምነታችሁንም እያሰደባችሁ ነው። አንድም ክርስቲያን እፎይ ሰው ይዞ እፎይ ራሱ የሚገርም ነገር ለኡስታዝ ሁሱ ጽፎለታል። በውስጥ ዮኒ እልክልሃለሁ። ለኡስታዝ ሁሱ ሜሴጅ ልኮለታል። ምን ብሎ እኔና አንተንን የምንዋየው ሌላ ሰው አያስፈልግም፣ ውይይቱ በእኔና በአንተ መክል በቃችን ነው። እፎይ ለኡስታዙም ጽፎለታል። ስለዚህ የምንጠብቀው ኡስታዝ ሁሱን ነው። ሌሎቹ ደግሞ ተማሪዎች የሆኑት ደግሞ ከሌሎቹ ጋር ውይይት ጥሪ ቀርቦላቸዋል። እነሱ ደግሞ እንደዚሁ በሌላ ቀን ለብቻቸው ደግሞ እናያለን ማለት ነው። በመሀል አንዱን በመረበሽ እንትን እንዳይኖር አይ ቲንክ ጃኒ የምትማል ናስሟ ልጅቷ አይ ቲንክ አንድ ልጅ አለች በመሀል እንደ እንትን ናት እንደ ዳኛ አለች ሆኒ አለች በመሀል እንደ ዳኛ አለች። ይህንን ውይይቱን ራሱ ሴታፕ ያደረገችው ሙስሊም ናት።
አዎ ናይስ። የራሳቸው ሰው እውነቱ ይውጣ ብለው ማለት ነው። እግዚአብሔር ይስጣቸው። ለምንድነው ድራማ የሚሰራው? ባለፈው ድራማ ተሰርቶ ነበረ። አሁን ምክንያቱም እፎይ ተቀብያለሁ ሳይል ውይይቱን ተቀብያለሁ ውይይቱን አሁን ለምሳሌ የአንተ ቤት ውይይት ሲደረግ ወይም በቴዲ ሐዋሳ ቤት ሁለቱም ተዋዮች እኔ ጥሪ ካቀረብኩኝ ለምሳሌ በቅርቡ እኔ ለወንድማችን ኤርሚያስ ጥሪ አቅርቤ ነበር አይደለ? አዎ አልመለሰልኝም አይደል? ቤቴን ከፍቼ ቁጭ ማለት አለብኝ የለብኝም? በጭራሽ። ድራማ ልሰራ ካልፈለኩ በስተቀር አዎ እሽም እምቢም እኔ ብቻ ጥሪ አቅርቤ እሽም እምቢም ያላለኝን ሰው ቁጭ አልመጣም ብሎኛል ብለህ ቪዲዮ ፈራኝ ብል ማለት ነው። ፈራኝ ይኸው በቃ ቀረ እያልኩ ድራማዬን ብሰራ እና ደግሞ ክርስቲያኖች ከታች ጀግና ያሬድ ቢሉኝ ሁለታችንም ውሸታሞች ነው። እሱ ጃኒ ቤት አልገባም ተናግሯል እያሉ ነው። እዚህ ደግሞ ምንድን ነው ምን በቃ ይሄ የእሱ ምርጫ ነው። እንግዲህ የሚነጋገሩት ሁለቱ ያው ሙስሊም ናት ልጅቱ። እዚህ ጋር የሆነች ልጅ ሰርታለች ቪዲዮ ላሳየ አንድ ቪዲዮ እስቲ ኔትወርኩ ልክ ነው ቤተሰብ እየሰማችሁኝ ነው? እስቲ እሰማለሁ ሳወራ እኔ ትሰማለህ? ኦኬ ምን ሆኖ ነው እዚህ ጋር አላሳያለች። እቺ ልጅ ማለት ናት ያ የፊታችን ሰኞ ከነገ ወዲያ ማለት ነው። የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50 ሰው ቁጭ ብሎ ቤት ላይ ይጠብቃችኋል። እስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክል ነው አላህ የሚለው ነው ርዕሳችሁ ማለት ነው። የዛገር የነበረው ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትወያዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋል። ጥሪ ያቀርባላችኋል። እንደሰማችሁት ነው እንግዲህ ሰሞኑን የእፎይን ማሰማት እፎይ አሁን ምን አድርጓል መሰለ ተቀብያለሁ ብሎ ቪዲዮ ተቀብያለሁ ብሏል። በዛኛ ሳይድ አሁን አንድ ሰው አልቀበልም ካል ራሱ መስራት ያለበታል። አሁን እኔ በቃ እንዴት አልመጣም ብለው ሲፎክሩ ነበር አሉ። ሳንስማማ ለእኔ ሳይነግሩኝ ቤታቸው መጥቶ እፎይ እንዴት አይወያይም ምናምን ብለው ሲቀውጡት ነበር አሉ። ኤኒዌይስ ልጅቷ ሙስሊም ነች። እንዳነሳችሁ ሰኞ ዕለት የተጠራኸው ኡስታዝ እንዳቀር ከምሽቱ 3 ሰዓት ላይ ላይቭ ኮስት እንገባለን። ልጅቷ ዳኛ ትሆናለች። እንዳቀር መቀነቴን ወገቤን ራሴን ማለት አይቻልም። ሰኞ ከምሽቱ 3 ሰዓት ላይ ላይቭ ዲቤት አለን ከተባለው ኡስታዝ ጋር ይመጣል። የምናየው ይሆናል ወይንስ ተሰብስበው እፎይ ቤታችን ጋር መጣ አንወጣም ይላሉ። እውነቱን ህዝቡ ይወቀው እንዳለችው ልይቷ እውነቱን በደንብ ሙስሊሞች እንዲያውቁ እንዳቀር በተለይም ሀባሾች ይህን ቪዲዮ በደንብ ሼር አድርጉና ይህ ኡስታዝ እንዲመጣ ጋብዙት። በቃ ስለዚህ አሁን ለምሳሌ እፎይ ፈቃደኛነቱን ገልጿል። ስለዚህ ኡስታዙ ደግሞ ፈቃደኝነቱን ካልፈለገ ቪዲዮ ሰርቶ እኔ አልገኝም አልፈልግም ማለት ይችላል። ሰዎች እየላኩ በኮመንት አልፈልግም ብሏል እኮ የተባለ ሜሴጅ ይላካል እንዴ? በጭራሽ አይሆንም። ራሱ ያ ሰው ሰርቶ ከተቀበለ ተቀብያለሁ፣ ካልተቀበለ አልቀበልም። በቃ አለቀ። አሁን ትላልቅ እዚህ ጋር ምንም የሆነ ድራማ ምናምን ፖለቲክስ አያስፈልግም። በቃ እፎይ ይኸው ተቀብያለሁ ብሎ ኮንፈርም አደረጋል። በዛኛው ሳይድ ያለው ሰው አልተቀበልኩም ብሎ ኮንፈርም ያርግ ማለት ነው እንጂ አልተቀበለም እኮ ብሎ ምንም ድራማ መስራት አያስፈልግም። እና ነገ እንግዲህ ማየት ነው ውይይቱ። አሁንም በኡስታዝ ሁሱና በእፎይ መካከል ይደረጋል። ሁለቱ ብቻ በመሀል እች ልጅ ዳኛ ናት። ዳኛ ናት ሴንስ ምንድን ነው? ሌላ ጭቅጭቅና ሌላ ስድድብ እንዳይፈጠር በመሀል ትሆናለች ማለት ነው። በተረፈ እነሱ ደቂቃ ተይዞላቸው ይዋዩ። ልክ ቴዲ ሐዋሳ ቤት እንደሚደረገው ማለት ነው። እንደዛ ይደረጋል። ምንድን ነው ቆይ ምን ብሏል? ሰርቷል አልገኝም ብሏል። በኮሆስት ብለዋል። ማሳየት ነው ማሳየት የሰራውን ቪዲዮ ላኩልን። እኔ አሳያለሁ። እኔ አልፈልግም፣ እኔ አልወያይም፣ እኔ አልቀበልም ካለ ቪዲዮን እኔ በቃ አለቀ። ስለዚህ በውይይቱ እንግዲህ አንዱ ተገኝቶ አንዱ አልገኝም ብሏል ማለት ነው። ይቀራል ማለት ነው። ቀላል። በተረፈ ግን ነገ እፎይ ይገኛል። ለኡስታዙ ጽፎለታል። ሆንዬ እልክልሃለሁ። እፎይ ፔጅ ላይ ብትገባ
አይገስ ፖስት አድርጎታል እንትን ያለውን ለኡስታዙ ራሱ የጻፈለትን ሜሴጁን ማለት ነው። ነገ እናያለን እንግዲህ ሆፕፉሊ በደስታ እንጠብቃለን። እሺ ያ እንግዲህ አሁን ከጮኸቱ ድራማው ማታለሉ ሁሉ ይቀራል። ነገ ጥርት ይላል። ማንንም ጎትቶ አይመጣም። ሁለቱም ሙሉ ሰው ናቸው፣ ብቁ ሰው ናቸው። በውይይት ዓለም ራሱን ችሎን አንድ ሰው የሚዋየው ካልቻለና አቅሙ እውቀቱ ከሌለው የለኝም ብሎ አልችልም ብሎ ለዚያውም ኡስታዝ ነኝ ካለ አንድ ሰው አልችልም ካለ አልችልም ነው። ወደ ሌላ ሰው ደግሞ ይኬዳል። ተረፈ በየፔጁ የሚሰራውን ድራማና ተውኔት መቀጠል። እስቲ እንትና ያሳይልህ ዴቭ አንድ ቁጥር ጻፍልን። ቆይ ዴቭ ካለ ዴቭ አንድ ቁጥር ጻፍልኝ። ቪዲዮቹን ያሳይ። አላየውም። አንተ አስገባው። እኔ አስገባዋለሁ። ዴቭ ላክልኝ አንድ ቁጥር ጻፍና ዴቭ ነው ያልኩት። ኦኬ አገኘሁት። እሺ ኦኬ ይሄም ዴቭ የሆነ የተዋወቀው ዴቭ ይባላል፣ ዳዊት ይባላል። ከእስልምና ነው ወደ ክርስትና የመጣው። ሙስሊም የነበረው ለረጅም ዓመት እና ወደ ክርስትና ከመጣም ጥቂት ጊዜዎች ሆነዋል እና በጣም ቅበተ እምነት ላይ ብዙ ሙስሊሞችን በውስጥ እያስተማረ ወደ ክርስትና ያመጣው ወንድማችን ነው። ዴቫ ሰላም በለው ዮኒን እና አንዳንድ ቪዲዮዎች ያሳየው። ዮኒ የኔ ብዙ አልቆይም። እሺ ዛሬ ያው የእናቶች ቀን ስለሆነ አይ ነው ዞር ገና አዲስ ናቡ ተረጋጋ። ገና ብዙ አለብን። ዴቫ ሰላም በለንና አሳይ አንዳንድ ቪዲዮዎች። እሺ መልካም። እሺ እንዴት ያመሻችሁ? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ዮኒ ስላገኘው ደስ ብሎኛል። ሰላም ክርስቶስ ይብዛል። ሰላም ብያለሁ ወንድሜ። ሰላም ዴቫዬ፣ እንኳን ደህና መጣ። ያው አላቀም ነበር አልዋሽም። ያው በእምነቱ ላይ ብዙ ጊዜ መዝሙረ ያሬድ ነው የሚያውቃችሁ። ብዙዎቻችሁን ስለ ወንጌል የምታደርጉትን ስለ ኦርቶዶክስ ተዋህዶ የምታደርጉትን ነገር እግዚአብሔር ብድሩን ይክፈላችሁ ነው ምለው። እንኳን ሰላም መጣ። እስቲ ያለውን ነገር በተወሰነ መልኩ አስረዳን። መልካም እሺ። አሜን። ዲያቆን ሰላም ብያለሁ። ከስራ ያላችሁት ሁሉ ሁላችሁንም ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ። ያው ከሞላ ጎደል ተናግራችሁታል። ያው ለረጅም ጊዜ ስንጠብቀው የነበረ ውይይት ነው። ይህን ውይይት ማለት ነው በጣም ዮኒ ራሱ አንተ ቤት ካስታወስክ ይገደል ተብሎ በሚፈለግበት ወይ ደግሞ ዛኔ ዘመቻ በከፈቱበት ሰዓት ላይ አንተ ቤት መጥቶ ከወንጀለኛ ጋር እንወያይም ነበረ ሲባል የነበረው ከወንድማችን ከውሱ ጋርም እንደዚሁ። በነገራችን ላይ አሁኑም የበፊቱም የውይይት ጥሪ 30 ሺህ ሰው እየጠበቀው ኡስታዝ ሁሱ የቀረው በሙስሊሞች በኩል በቀረበ ጥሪ ነው። ከዚህ በፊት የሆነ ሙስሊም ልጅ እንደዚህ ቀርቦ ቪዲዮም ማሳየት እችላለሁ። ለእፎይ ጥሪ ያቀረበ ወንድ ከሆንክ እስኪ ከሱ ጋር ተወያይ። ጀስት እሱን እንደ ትልቅ ሂሮ ነው የሚያደርጉት። መጅሊሱ ሁላ ሲሸልሙ የነበረ ሰው ነው። መጅሊሱ እፎይን ሲዘልፍ ወይ ደግሞ እፎይን ሲያወግዝ ሁሱ ደግሞ ሲሸልም ነበረ። 5000 ሰው አሰለመልኝ ምናምን ብሎ ማለት ነው። ምእመኑ ለክርስቲያኑ ምንም አያስፈልገውም ውይይት፣ ለሙስሊሞቹ ግን እጅግ በጣም ያስፈልጋቸዋል። የምንሰማው ነገር እውነት ነው ወይ የሚለውን ለማሳየት ማለት ነው። አሁን ላይ ደግሞ ያመጡት ምንድነው ለአራት ማድረግ። ለምንድነው ለአራት ያደረግነው? እፎይ ተሳዳቢ ነው፣ ሁሱ ግን ጨዋ ነው የሚል አይነት ነገር ነው። ግን እውነታው ሪያሊቲው እንደዛ አይደለም። አንድ ነገር የተጻፈን ነገር አሁን ማንበብ ዮኒ ብልግና ሊሆን ይችላል እና ከዛ በፊት እንደውም አንድ ማስረጃውን ባሳይ ከኪሳችን እንዳልሆነ የተጻፈ እዚህ በቪዲዮ የሚቀረጽም ስለሆነ ማንም ሙስሊም ሊቃወምን ትክክል አይደለም ስህተት ነው ሊለው የሚችለው ማስረጃ ላሳያችሁ እና ተሳዳቢ ነው ይሱ ምንም ደኢፍ የሌለው ተቀባይነት ያለው ነው። ሳሂህ ቡኻሪ ከተባለ ከቁርአን ቀጥሎ ትክክለኛ የሚቀበሉት መጽሐፋቸው ነው። እንግሊዝኛው ላይ ትራንስሌት ያልተደረገ ነገር ግን አረብኛው ላይ ቃል በቃል የተቀመጠች እቺ ቃል አለች። እቺ ቃል ቀጥታ ትርጉሟ ነብዩ መሐመድ የተናገራት ቃል ነች። ነብዩ መሐመድ እዚህ ሐዲስ ላይ ምን እያደረጉ ነው? አንድን ሰው በዝሙት ለመቅጣት ፈልገው ከሴትዮዋ ጋር ያለውን ኢንቨስቲጌሽን እያደረጉ ነው። ኢንቨስቲጌት በሚያደርጉበት ሰዓት የተጠቀሙት ቃል ምንድን ነው? ይችን ቃል ነው። እቺ ቃል ማለት በአማርኛ ትንሽ ትከብዳለች። እንደዚህ ብሎ መናገር ማለት ነው በአማርኛ። በማኛው ቋንቋ ይቅርታ፣ መዝሙረ ያሬድ ሽጎራ ይባላል።
በእኔ ቋንቋ አሻሽየው ማለት ነው። እና ይህን ቃል ነው እሳቸው የተናገሩት ሊትራሊ ቃል በቃል። ከዛ ከስር ደግሞ ይመጡና ምንም እዚች ገችኛው አረብኛ ቃል ትራንስሌት ብታደርጓት ወስዳችሁ አፈርማቲቭሊ ምንም ያለምንም ጨዋ ቃል ቀጥታ ተናገሩ ነው። ይሄ ደግሞ የሚለው የቱን ቃል ይህንን ቃል ለሰውየው እንደዚህ አርጋሃታልን ኩዌሽን ማርክ ነው እንትን አርካትን ብለው ጠየቁት። ከዛ ሰውየው በድንጋይ ተወግሮ እንዲገደል ተደረገ ማለት ነው። አንድ ሰው እንደዚህ አይነት ሀዲሶችን አረብኛው ላይ እንግሊዝኛው ላይ የተለሳለሱ አረብኛው ላይ የሚቀመጡ አለ። ከሁሱ ጋር ውይይት አድርገው አያውቁም። አንዴ ድንገት ገብቶበት ነበረ እንትና ጋር እፎይ ጋር እና አናደውት እፎይም የመጀመሪያው ነበረና እችን ቃል ተጠቅሞ ተናግረዋል። እችን ቃል እየደጋገሙ እያሰሙ እፎይ ተሳዳቢ ነው ይላሉ። እፎይ ተሳድቦ አይደለም በቃ መናገር አይፈልግም፣ ግን እንዲናገር ገፉትና ከአቅም በላይ ሆኖበት ያዛኔ ገና እንደጀመረ ነው ገና እንደመጣ ነው እንደዚህ አድርጓታል ብሎ ቃል በቃል ተናገረው። በአረብኛው ሴንስ ማለት ነው ሲናገረው ይሄ ስድብ ነው። እንግዲህ ኩሱ ጨዋ ነው ካሉን ይሄን ሀዲስ አያነብም ማለት ነው። ከነቢዩ መሐመድ ይሻላል ማለት ነው። የሚያሳፍር ነገር ነው ነቢዩ መሐመድ የተናገሩት ማለት ነው። ይሄ ትልቅ ፖይንት ነው። ምክንያቱም በተደጋጋሚ አሁን ያመጧት እቺ ነገር ስለሆነች ማለት ነው። ሌላ በእነዚህ ጉዳዮች ላይ እሱ ራሱ ሲሳደበበት ስድብ አንድ ቪዲዮ አሳያቸዋለሁ እያወጣሁት ነው። እና ይሄ ነው ያለው ነገር ኢንጀነራሊ ስናየ ማለት ነው። ቪዲዮውን እስቲ እሺ አንድ ደቂቃ ስጡ። ሌሎቻችን እንግዲህ ታብታብ እያደረግን ኮፒሊንግ እያደረግን እንቀጥል። ለእናቶች ቀን እንኳን ደረሳችሁ ድጋሚ ሁላችሁንም። ነገ እንግዲህ በጣም ውይይቱን እንጠብቃለን። በእፎይና በኡስታዝ ሁሱ መካከል የሚደረገውን ውይይቱ የሚደረገው በእፎይና በኡስታዝ ሁሱ ብቻ ነው። ሌላ ድራማ ሌላ ጨዋታ ምናምን አያስፈልግም። ትላልቅ ሰዎች ነን። ነገ ከምሽቱ 3 ሰዓት ላይ በኢትዮጵያ አቆጣጠር ነው ውይይቱ። ስለዚህ ሁላችሁም መተን እንማራለን። ስድብ ምናምንም አይጠቅምም። ትምህርቱ ላይ ፎከስ አድርገን የሚያስተምሩን ነገር እንጠብቃለን ማለት ነው። በተረፈ ለ4 ነው የሚዋዩት የሚለው ውሸት ነው። ለ4 እንዋያለን የሚል ነገር የለም። ለኡስታዙም እፎይ ራሱ ጽፎለታል። ዳዊት ማሳየት ከቻል ክሱን አሳያቸው። ለኡስታዝ የጻፈለትን መልእክት በውስጥ ራሱ እፎይ የጻፈለትን መልእክት አሁን አለ ዴባ እሱ ቅርቤ ነው ያለው። እሱን አሳይ መጀመሪያ። መልካም እሺ። ዲያቆን ዮኒም ስለሚፈልገው ብዬ ነው። ቤተሰብ ስክሪንሻት አድርጉ፣ ለእኔም ስለሚጠቅመኝ። እፎይ በተለይ ቃል በቃል ከጻፈለት ይረዳዋል ብዬ አስባለሁ። አልተስማሙም ለ4 ምንድን 4 ሰው ምን ያደርጋል? ምንድን ያስፈራችሁ? 4 ሰው ምንድን ነው የሚያደርገው? ምን አስፈራችሁ? እፎይ ከጠራ ሁሱ ይመጣል፣ ይነጋግራሉ፣ ይወያያሉ፣ ይሄዳሉ። የምን 4 9 50 ምንድን ነው የሚያስፈልገው? መሆን ያለብህ አንድ ለእናቱ ሺህ ለጠላቱ ነው መሆን ያለብህ። የምን 4 ለጠላቱ የሚባል ሰምተን አናውቅም። ውይይት 1 ለ1 ነው የምትወያየው፣ ዲቤት የምታደርገው። ስለዚህ 1 ለ1 ተወያዩ እንጂ 4 5 ሆና አትወያይ። ኧረ የፈሪዱላማ አያስፈልግም። ከአሁኑ ፖለቲካ አይሰራም። 2 ሰው ነው የሚወያየው። ምንም 4 ዲቤት የለም ተደርጎም አይታወቅም። ስለዚህ 2 ሰዎች ናቸው የሚወያዩት። እሱ እስኪያመጣው ነው ይሄን ምለው። ይሄ ነው። እስቲ ስክሪንሻትን የምፈልገዋለሁ። ከፍ አድርገው። እሱ ነው። አዎ እጅን አንሳው። ከፍ አድርገው። ዳዊት የከፍ አድርገው እንዲታይ ትንሽ እሺ ፎሎወሩን እንድታዩት ነው። እሱ እንደሆነ ገብቶናል፣ አይተነዋል። እኔ ከፍ አድርገው። እሺ አዎ እንደሱ አድርገን። አዎ ቆይ አንዴ ስክሪንሻት እና ትንሽ ከፍ አድርገው ወደ ላይ እንትን ላድርገውና ዳውንሎድ ላድርገውና ቴሌግራም ላይ ስለሆነ እንትን ላድርገው። ኧረ አያስፈልገውም ዳውንሎድ ብሮዬ፣ ከፍ ማድረግ ብቻ ነው። ከፍ አድርገውና ራቅ አድርገው አይልም ብዬ ነው እንደዚህ ካላረኩ። ለይቀው ጀስት ላይክ ዳት። እጅን አንሳው፣ እጅን አንሳው። ይሄው ከለቀኩት እንትን ይላል፣ ይገባል። ችግር የለውም በቃ ይታያል። አንድ ስክሪንሻት አድርጉ።
እና አንድ ብልን እንደሚል እስቲ ዴቫ ምን እንደሚል አንብብልን እስቲ። ሰላም ላንተ ይሁን ኡስታዝ ሁሴን። እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖረን የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረ በማለት በህዝብ ፊት የፈጠራችሁትን የተሳሳተ ትርክት ታዝቤያለሁ። ይህ አይነቱ ተግባር እውነትን ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። እውነትን ለህዝብ ግልጽ ለማድረግ ማን ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጪው ሰኞ በ03/09/2018 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ከምሽቱ 3 ሰዓት ላይ ለውይይት እንገናኛለን። ይህም ከ5000 ሰው አስልሜያለሁ ብለህ ለተሸለምክበት መጅሊስ እኔን ለከሰሰኝ አካል እና ለህዝበ ሙስሊም እውነተኛውን ሀቅ የምናሳይበት መድረክ ይሆናል። ቤት ከፍቶ ፉከራ ቀረ ወዘተ ማለት ህዝብን ከመናቅ የዘለለ ትርጉም የለውም። ስለዚህ ያለምንም ተጨማሪ ሰበብ በኮሆስት አንተም እንደኔው ራስህን ችለህ እንድትመጣና በሀሳብ እንድንጋጠም እጠብቃለሁ። መልካም የውይይት ጊዜ ይሁንልን ካለ በኋላ አጭር ደግሞ ሌላ ደግሞ ሁለተኛ ያለች እችኛዋ ደግሞ ምንድን ነው የምትለው? ዳኛ ሙስሊም እህታችን ጆኒ ራጋ ናት። ውይይቱን መጀመሪያ ያቀረበችው ማለት ነው ናት። ገለልተኛ በመሆን ሰዓት ትይዝልናለች። የማይገቡ መረጃዎች፣ አልባሌ ንግግሮች እንዳይደረጉ ትቆጣጠራለች አለው። አይ ቲንክ ቪዲዮን አሳይታችኋል መሰለኛ የቅድሙን። ለዛ ነው እሱን የዘለልኩት። ቪዲዮ ያሳይቻለሁ። አየሁ አይደለ? ይሄ ነው እንግዲህ ለኡስታዙ ቀጥታ ይጻፈለት። እዚህ ውስጥ ተይዤ እመጣለሁ 4 ነን የሚል ነገር የለም። እኔ እናንተ ለብቻ እንገናኛለን የተባሉት የምንጠብቀውም እሱን ነው። ዮኒዬ ትክክል። እሱ ለምን እዚህ ላይ መልስ አልሰጠም? እኔ ምን አውቃለሁ? አይ ለልጁ ነው የምለው ለዴቭ ሁሱ እንግዲህ ለምን ሊወያይ ከፈለገ ሌላ ሰው ምን ያስፈልጋል ነው? እኔ አልገባኝም። ያ አሁን ሁሱ እኔ እንጃ እንግዲህ አሁን እኔ እሱን አይደለም እንደዚህ ነው ብዬ ውይይቱ ባልተደረገበት ትክክል ነው። እኔ ያልገባኝ ምንድን ነው አሁን ለምሳሌ ወንድማችን መዝሙር ያሬድ ለኤርሚያስ ጥሪ አቅርቦለታል። ከኤርሚያስ ምንም ነገር አልሰማም። ገባ? ስለዚህ ቤቱ ላይ በዚህ ሰዓት ጠርቻለሁ ብሎ ቢከፍት እኔ መዝሙር ያሬድን ምን እያረቅ ነው ነው የምለው። ዲያቆን ያሬድ እሱ እኮ ጥሪውን አልተቀበለም፣ ስለ ጥሪው ስምምነት አላረገም፣ ምን ብለህ ነው የምትለው ብዬ ለዋል። አሁን የተነጋገሩት ራሳቸው እንደሆነ ተደርገው ነው ጥሪ ሲደረግ የነበረው። ልጅቷ ባለችው መሰረት ጥሪውን ተቀብሏል። ምክንያቱም ጥሪ ሲያደርግ የነበረው ሁሱ ነው። መቀበሉን እዚህ ጋር ተናግረዋል። መቀበሉን ሳይናገር መጀመሪያ ፖለቲካ ሰርተዋል። ታውቃለህ፣ ከዚህ በፊት አልመጣም ብለው ቁማር ሰርተዋል። መቀበሉ ሳይረጋገጥ ማለት ነው። መቀበሉ ሲታወቅ ደግሞ አሁን 4 ሰው ይሁንልን ምን ይሁንልን እያሉ የሚሉበት መንገድ ትክክለኛ ነው ወይ ነው? እንደ አንድ ሰው ከዚህ በፊት ስለጠራ አሁን ሲባል እስቲ አምጣው ቪዲዮ። አሁን ይሄ ያደረጉት ማለት ነው ያለፈው ሐሙስ እንግዲህ ዝም ብለው ራሳቸውን እንትን ብለው እፎይ ያልተናገረውን ቃል የእፎይን ቃል ክርስቲያን የሚባል ወንድማችን አለ ከእፎይ ጋር መረጃ የሚከፍትለት የውይይት ጥሪ ሲያቀርቡ ክርስቲያን ይቀበላል። ክርስቲያን እሱንም ቪዲዮ አሳያቸዋለሁ። ክርስቲያን ሲቀበል እፎይ ለክርስቲያን ላይቭ ላይ እየነገረው ነው እንግዲህ አሪፍ ነገር እንጠብቃለን ቋምጠናል ለማየት ምናምን ብሎ ይናገራል። እንደዚህ አይነት ቃል ይህን ቃል ቆርጦ ኢምራን የሚባለው ልጅ ውይይቱን እንደተቀበሉ አድርጎ ቪዲዮ ይሰራል። ያንን ያናፍሱና በኃይለኛ ፖለቲካ ሰርተው ይሰበሰባሉ። ሐሙስ ቀን ከዛ በኋላ እስከዚች ቀን ድረስ እስከ ሐሙስ እዚህ ቤት ገብቶ እስከተናገረበት ቀን ድረስ ሁሴን የሚባል ሰው ስሙም አልተጠራም። ውይይቱ ላይ የውይይት ጥሪ ካቀረቡት ውስጥ አልተካተተም ነበረ ሁሱ የሚባሉ ሰውዬ። እፎይ ግን ምን አላቸው? 1 ሚሊዮን ተከታይ ያለው ከኔ ጋር የሚመጣጠን ከዚህ በፊትም እንደዚህ የሆነ ስለ እንትን ያልንበት ሰው አለ፣ እሱ ያቀረብኩላቸዋል፣ እሱና ኡስታዝ ወሂድ ሁለቱ ይምጡ ከሁለቱ ጋር ወያያለው ሲል ነበረ። ስለዚህ ቀኗን ጠብቆ ገብቶ የታለ ይምጣ ብሎ የሚናገረውን ስሙት። እሱ ወንድም ይምራን ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም? ፈቃደኛ ነኝ።
አመሰግናለሁ ወንድም ብዙ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንተም እስቲ ውይይት ለማድረግ ፈቃደኛ ነህ ወይስ አይደለም የሚለውን ነገር አስቀምጠን ይህ ነገር ሪከርድ አድርጉና እንግዲህ ለታሪክ ይቀመጣል። ሰላም አለይኩም ብዙ ካለ መቀጠል ይችላል። ሰላም አለይኩም ሁላችሁም እንዴት ናችሁ? ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። መልካም እንግዲህ እንደምታወቀው ከዚህ በፊት ከኔ ጋር የሆነ 2 ጊዜ ወርቶ ነበረ። ሪከርድ ሁላችሁም ታውቃላችሁ። ያው ማስረጃ ብቻ የተጠየቀው ዛኔ ተሳድቦ ሄደ። ከዚያም በኋላ ተገናኝተን አናውቅም። እንግዲህ የሰማሁት ነገር ስላለ ነው አሁን የመጣሁት። 1 ሚሊዮን ካለው ሰው ጋር ካልሆነ በስተቀር አልወያይም ምናምን እያለ እንደሱ ከሆነ በቃ ሂዱና አሁን ንገሩት። ያውንና ኢምራንና ብሶ አሉ። አንተም ከሚገድልህ ልጅ ከክርስቲያን ጋር ናና በተነሳው ርዕስ ተወያይ በሉት። ክርስቲያኖች ካላቸው የራቸው ነገሩት። እንጠብቀዋለን። በቃ ጊዜ መስጠ ጀዛከላ የሙስሊም ወንድሞች ኡስታዞች አንድም ቀን አሳፍ እንግዲህ ይህንን ንግግር ያደረገው መቼ ነው? ማስታወቂያ ሰርተው እሱ ሁሱ የሚባል ስም ምንም አልተናገረም፣ ጥሪም አላቀረበም። ሌሎቹ ተቀበለን እያሉ የውሸት ፕሮፓጋንዳ ሲያሩ ዝም ብሎ ጠብቆ ከኢምራን ጋር እንጠብቃቸዋለን ብሎ ይሄን ቪዲዮ እዚህ ቤት ገብቶ ድራማ ሰሩ። ከዛች ሙስሊም እህታችን ይሄ ድራማ በዛለች፣ በቃ ማወቅ ያለብን ሪያሊቲ ያለ ብላ ቪዲዮ ሰራች። መጥራት አለበት። ስለዚህ እንደዚህ ብላ ቪዲዮ ስትሰራ አልዋለም አላደረም፣ እፎይ ተቀበለ። ርዕሱንም ቀኑንም ሰዓቱ የልጅቷን ዳኝነትንም በኮሆስት ምንም ችግር የለብኝም ብሎ ተቀበለ። ሲቀበል ጊዜ አሁን ጭቅጭቅ የፈጠሩት ለምንድን ነው? እሱ ካልመጣልኝ ያለው ለዛ ነው። እዚች ጋር ሲመጣ እንግዲህ አስበው፣ ባልተነገረው ሁኔታ እመጣለሁ ሳይለው ሰው ቤት መጥቶ እነዚህ ሰዎች ሁሉ መሀል ምንድን ነው ሲሉ የነበሩት? ና እዚህ ቤት እንድትመጣ ቃል በቃል ውይይቱ የሚካሄደው ብለው ይኸው ላሳያችሁ። ካላመናችሁ እንደውም እኔ ከምናገር እዩት ቪዲዮቸውን። የመጨረሻ ማስታወቂያ ስሩልን። ይሄን በደንብ አሰራጩ። ሐሙስ 3 ሰዓት ላይ በዚህ አካውንት 3 ሰዓት ላይ ላይቭ እንገባለን። ዲያቆናት የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንቀበላለን፣ እንወያያለን። እዚህ አካውንት ላይ ጀማ ካልመጡ ደግሞ በጣም ብዙ አዳዲስ ነገሮች አሉ። እንደዚህ ላለው የማ አካውንት ነው? የአካውንት እዚህ አካውንት ላይ የኢምራን 3 ሰዓት ላይ ላይቭ እንገባለን። የኢምራን እኛ ማለት ነው። እዚህ አካውንት እዚህ ቤት ኦኬ፣ ኢምራን የሚባል ቤት እሱ ቤት በዚህ አካውንት የሚለው የኢምራን እንደሆነ የውይይት ብቃት ያላቸው ሊወያዩ የሚመጡ ከሆነ እንግዲህ እነዚህ ሁሉ ቪዲዮዎች የተለቀቁት በእነሱ ነው፣ በእኛ አይደለም። እኛ ቤት እዚህ ቤት በዚህ አካውንት እዚህ ቤት መጥተህ ምን አይነት የውይይት ጥሪ ነው ሲጀመር? እንደዚህ አይነት የውይይት ጥሪ የሚደረገው ድራማው ግን አይደብራቸውም እንዴ? ለራሳቸው እውነት እንነጋገር ከተባለ ይሄ ሁላ ግርግር ከመፍጠር መጥቶ መወያየት፣ ይሄ ሁላ ያዙ ይልቀቁኝ ዛቻው፣ ምን ፉከራው የምናየው እኮ ነው ሶሻል ሚዲያ ላይ አይደል እንዴ? የምናየው ነው። እፎይ ከእናንተ መጽሐፍ ውጭ አያነብም። በመጽሐፋችሁ መሰረት መጥቶ ነው የሚናገረው። ይሄንን እሱ ቤት እንዳትገቡ ተብሎ ነበር። አሁን ደግሞ እግዚአብሔር ይመስገን ተወያዩ ተብሏል። እሺ እፎይና እሱ ይነጋገራል። እሱ አለቀ። ምንም ያዙ ይልቀቁኝ የሚያስብል ነገር የለም። አለቀ እኮ አይደለ? ነገ እናያለን። ነገ ያልመጣ ካለ እፎይ ካልመጣ እፎይ በቃ ምን ክርስትና የለም ማለት ነው። ሁሱ ካልመጣ ሁሱ ክርስትና የለም፣ በቃ እስልምና የለም። መጥተው ከተወያዩ ደግሞ የተወያዩትን እንሰማለን። ሲምፖ ልጅቷ ሙስሊም ናት የጠራችው። የሙስሊምት 10 ጊዜ ድራማ አትስሩ፣ እውነቱን ማወቅ እንፈልጋለን ብላለች። ይሄን ደግሞ እውነት እሷ ቤት ማንም ትርፍ ቃል እንዳይናገር፣ ስድብ እንዳይናገር ተስማምተዋል። እሱን ተስማምተው እሷ ቤት አይደለም እንጂ እሷ ቤት ሳይሆን በኮሆስት ነው። እሷ ምንድነው በኮሆስት እሷ ትርፍ ቃላት ምናምን እንዳይኖር እኔ እቆጣጠራለሁ። ያለ መረጃ የሚነገሩ ስድቦች እንዳይኖሩ ነው። በኮሆስት እርስ በራስ ማለት ያለው ሶስቱ ነው። ሶስቱ በኮሆስት በኮሆስት ነው። ብቻ ሁሴንና እፎይ በኮሆስት ነው የሚገናኙት። እሷም እሺ፣ ለምንድን ነው አሁን እኮ እፎይን ጥሪውን መቀበሉን የሚያሳየው እኮ ልጅቷ ሙስሊም ሆና እንደ ዳኛ
ተወያዩ ሙስሊም ሆኖ ይሄንም እኮ አልተቃወመም እፎይ። አሁን ቴክኒካሊ ካየው እኮ እፎይ ከሁለት ሰዎች ጋር ነው ራሱ በእስልምናው ከሄድ ለእስልምናው አድቫንቴጅ አለ። ቢሆንም እንኳን ይሄንን ጥሪ እምቢ አላለም እፎይ፣ እሺ ብሏል። ስለዚህ እቺ ሴት ሙስሊም ናት፣ በኮሆስት አድርገዋለች። ስድቦች እንዳይኖሩ ይደረጋል። ምን ይደረጋል? ውይይቱ ታይም ይያዛል። በታይሙ ትነጋገራላችሁ። አለቀ። ደስ ብሏችሁ ልትመጡ ነው ሁለታችሁ መሆን ያለበት እንጂ በመሃል ድራማ አያስፈልግም። ምንም አይነት ድራማ አያስፈልግም። ስለዚህ አሁንም የምናገረው ምንድን ነው? እፎይ ከመጣ እፎይ አለ፣ እሷ ከመጣች እሷ አለች። አለቀ። ሌላ ምንም ነገር አያስፈልግም። ይሄንን ነገር ነው የምንለውና ሌላው ድራማውን አቁሙ። እንዲሁም አድርሱለት ለሁሱ እፎይ መሴጅ አድርጎሃል ብላችሁ አድርሱለት። ይሄንንም ቪዲዮ ውስጥ ያሰማል። ይሄ የዛሬ ዓመት ለእፎይ ለሁሱ ውይይት ጥሪ ሲያቀርብ ያቀረበበት በዚህ ልጅ ምክንያት ነው። ልክ እንዳሁኑ ይሄ ልጅ ሙስሊም ነው፣ ክርስቲያን አይደለም። ሞክሮ ትቶ ነው የሄደው። ስሙት። እሱ ከሚያወራው ነገር ውስጥ 1% እውነት ካለ እኔም በፈለጋችሁበት መንገድ አዋርዱኝ፣ በፈለጋችሁበት መንገድ። ቆይ ምን ስዋሽ ሰማ? እኔ ያው ውሸታም። እስቲ ቀጥል እንስማ። ባለፈው አሁን መስጂድ ሰሞት ከእስልምና የወጣ ሰው ለምን ወጣ ተብሎ ይገደላል። ይህ ግን ፈጽሞ ውሸት መሆኑን እንግዲህ ማስረጃ ቪዲዮ ላሳያችሁ። ታሪኩ ሊጀማ እዚህ ጋር ቆርጠው ይሰጧቸዋል። ታሪኩ ሊዲን ይሄ ሃይማኖትን ጥሎ የወጣ የምትለዋል ማለት ነው። ያኛው ለምን አይጨርስ? ይሄን ሐዲስ አሁን አሳያቸዋለሁ። ይሄን ቆርጠው ግማሹን ይሰጧቸዋል። ሃይማኖትን ጥሎ የወጣ አልሙፋሪቁ ሊልጀማ የሚለው ስለምን ይተዋል? አልሙፋሪቁ ሊልጀማ ሃይማኖትን ጥሎ የወጣ ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም እንደገና መልሶ የሙስሊሞችን አንድነት ለመበታተን የተዋጋ ሙሳቸው አይደለ? የሙስሊሞችን አንድነት በትኖ ለመበታተን የሚሰራ ከሆነ ማለት ነው። ያ ማለት ሙሐሪብ ማለት ነው፣ የሚዋጋ የሆነ ማለት ነው። በሃይማኖት ማስገደድ አለ ወይ? የለም። ላ ኢክራሃ ፊዲን ይላል አምላካችን አላህ ቃል በቃል በሃይማኖት ማስገደድ የለም ይላል። እባካችሁ ለእሱም ብቻ አይደለም እናንተም ብትሆኑ የማታውቁትን ነገር ለማውራት አትጣሩ፣ ማትችሉትን ነገር ደግሞ አትጋፉ። መልካም እንደሰማችሁት ነው እንግዲህ ይሄ ልጅ ከዚህ በፊት ተተወያየ። እኔ ክርስትና እቀበላለሁ ብሎ ነበረ። ውይይት ጥሪ አቅርበን ከ16,000 በላይ ሰው እየጠበቀው የተማመነበት ኡስታዝ ከቤት ያልወጣም እንዳለ ታስታውሳላችሁ። ኮመንቱንም ዘግቶ ይህ ቪዲዮ የትኛው ነው? ከቤት ያልወጣም ያለበት ቪዲዮ እፎይ የውይይት ጥሪ ያቀረበበት ይህ ልጅ ቆይ ያላውጣላችሁ ይሄ ቪዲዮ ማለት ነው። ዛሬ ሃይማኖቴን እቀይራለሁ። የምርም አንተ አቅም ኖሮ እውቀቱ ኖሮ ብቃቱ ኖሮ ከዚህ ወንድማችን ጋር መወያየት ከቻልክ እና እሱን ተወያይተ ማሸነፍ ከቻልክ እኔ ዛሬ ለአንተ ብዬ ሃይማኖቴን እቀይራለሁ። ይሄ ለሁላችሁም ቃል የምገባላችሁ ነገር ነው። እንዲሁ ማሸነፍ አይደለም ደፍረ ከዚህ ልጅ ጋር እወያያለሁ ብለህ በአንድ መድረክ ላይ ከተወያየን አልኩ እኔ አደርገዋለሁ። የምሬ ነው የምልህ። መልካም ወንድማችን እንደሰማችሁት እሱ ሜንሽን ካደረገው ኡስታዝ ጋር ከተወያየሁኝ እዛን ዕለት ክርስትናን እንደሚቀበል ተናግሯል። እሱ ብቻ ሳይሆን ብዙዎች ሜንሽን አድርገውኛል። ብዙዎች ሙስሊም ወንድሞቼ እና ሙስሊም እህቶቼ ይህ ቪዲዮ በውስጥ እየላኩልኝ ነው። ከመላካቸው መልእክት እያስቀመጡልኝ ነው። እሱም ምንድነው? እሱ አንተ ደፍረ የምትወያይ ከሆነ በውይይቱ ላይ አይተን ክርስትናን እንቀበላለን የሚሉ በጣም ብዙ መጥተዋል። ሰው ይህ ውይይት ተቀብዬዋለሁ። ሜንሽን የተደረገው ኡስታዝ እንዲህ ብሏል። እዚህ ከሃይማኖት አንጻር በ9 ዓመቷ ማግባቱ ጥሩ እንዳልሆነ ነገርከን። ሃይማኖትህ ክርስትና ነው። ቢያንስ በሃይማኖት እንኳ ይሄ ነገር አለ። ስለ የትኛው ሃይማኖት ነው የምታወራው? በ9 ዓመት ማግባት አስፈላጊ እንዳልሆነ ወይም ይሄ ነገር ክልክል እንደሆነ ክርስትና ላይ አለ ወይ? እኔ ለምሳሌ እንደ ክርስትና በ3 ዓመቷ ሴት ልጅ እንዲያገባ አለበት ሰውየው? የ3 ዓመት ህጻን ልጅ ወንጀል አለበት? ካለበት እስኪ በዚህ ዓመቷ ማግባት ሴት ልጅ አይቻልም ወይ? ችግር የለው በቃ በዚህ ዓመቷ ሴት ልጅ ታግባ የሚል እንኳን። መልካም እንደሰማችሁት የህፃን ልጅ ጋብቻ በክርስትና ወይስ በእስልምና ለተጠየቀው የተሰጠው ምላሽ ቢ በጨረፍታ ሰምታችሁታል። ሰው ህፃን ልጅን ማግባት ክርስትና ነው የሚፈቅደው ወይንስ እስልምና? የትኛው ነው የሚከለክለው? ዲቤት ማድረግ እንችላለን።
ስለዚህ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት ዲቤት ማድረግ እንችላለን። በላካችሁልኝ መሰረት ይኸው የዲቤት ወይም የውይይቱን ጥሪያችሁን ተቀብያለሁ። ኡስታዛችሁ እንዲመጣ ማክሰኞ ከምሽቱ 3 ሰዓት ጀምሮ በኮስት እንድንገናኝ፣ የዛለታ ደግሞ ክርስቲያን ለመሆን እንድትዘጋጁ ካሁኑ በአጽንኦት ነግራችኋለሁ። ሜይ ቢ ብዙ የዛለታ ብዙዎች ክርስቲያን ይሆናሉ በሚል ዲቤቱን ካልቀረ በስተቀር ማለት ነው። ወንድሜ የቪዲዮ የሰራብኝ ሜንሽን አደርጋለሁ። ተዘጋጅ ክርስቲያን ለመሆን። ይህን ይመስላል። ዮኒ ሁለቱንም ውይይት የተቀበለው በሰው ምክንያት ነው። ብዙ ሰዎች እሱን እንትን ያደርጋሉ። አሁን ያልተጠራ ሌላ ሰው ነው። እፎይ ይህን ሲጽፍለት መልሶ ማን ቢጽፈለት ጥሩ ነው? እሱ እፎይ ለሁሱን የጻፈለት አይደል? አሁን ያነበብኩልህን በውስጥ በአሁኑ ኢምራን የሚባለው እሱ በውስጥ ይጽፋል። እንደገና ቪዲዮ ነገ ደግሞ ድራማ ሊሰሩበት ማለት ነው። አይሆፕ ነገ እንግዲህ ሸሚዟቸው ማሳየት ካላቆሙ እንጂ ተናግረዋል። እንደዛ ብሎ ጽፌለታለሁ ብሎ ኡስታዙ ይውጣና ይወያዩ። በቃ እንታዘብ። በእርግጠኝነት ከ100,000 በላይ ሰዎች ይገኛሉ ብለን እናስባለን። በኮሆስት በጣም በእርግጠኝነት ብዙ ሙስሊሞች ይህ ድብልቅልቅ ያለውን እሳቤ እፎይ የሚናገራቸው ስህተት ናቸው፣ እፎይ የሚያወራቸው ለአይምሮ የሚከባብዱ ነገሮች ስህተት ናቸው የሚባሉ ነገሮች ይጠራሉ ብዬ አምናለሁ። ቢያንስ በአላህ ላይ ወንድማችን ሁሱ እንግዲህ ብዙ ነገሮችን እንትን ሲል መጽሐፍ ቅዱስ ላይም እንደዚሁ አይተሃል። በ3 ዓመት በክርስትና ጻል ልጅ እንደዚህ ብሎ ሁላ ሲያወራ ብዙ እንትኖችን አልፈናል። ይጠራል ብለን እናምናለን። ማን ነው እየዋሻ ያለው ማን ነው እንትን ያላለው የሚለው ነገ በደንብ እናያለን። እውነተኛ አምላክ አላህ ወይስ እግዚአብሔር በሚለው ላይ እና ይህን ይመስላል ባጭሩ። ዮንዬ ጠቅለል ሳረገው ክበርልኝ። በጣም እጅግ አድርጌ ነው የማመሰግነው። በጣም ቴንኪው ክሊር ስላረክልን ሁሉን ነገር በጣም አመሰግናለሁ። ይህንን ነው የምንፈልገው እና መጥተው ተወያይተው እኛም ተምረንበት ድንግርግር ያለን በክርስትናም ሆነ በእስልምና ያለውን ነገር በክሊር እውቀት እንዲኖረን ይሆንልናል ማለት ነው ለሁላችንም። ስለዚህ እንዲያውም ለሁለቱም ጥሩ ነገር ነው ይሄ ነገር። ምንም የማያስተዛዝብ ግራ የማያጋባ ጥሪውን ተቀብለው በስነስርዓት የሚመጡበት ነገር ለሁላችንም ይጠቅማል ብዬ ስለማስብ ይሄንን ነገር ነው የምናደርገው። እኔም ፖስቼ ያለው ሌሎቻችሁም ፖስቱ፣ ሼር አድርጉ። እውነቱን በቃ ወደ እውነቱ መሄድ፣ ሌላ ምንም ነገር የለም። ወደ እውነተኛው መንገድ አንዳንድ ሰዎች ይቅርታና እንትን አሁን አይ ቲንክ ዜዶ ነው ምናምን የሚባል ቢልደሩ እነሱ ምናምን ለ4 እንደሆነ ትልልቅ ዲቤት ላይ የሌሉ ነገር ግን ሙስሊሞች ወደ አህባሾችም ይጠብቁታል። በነገራችን ላይ ነባሮቹ ሙስሊሞችም እንደዛ ዲቤትማ ስትጠራራ የምናውቀው የትም ቦታ ላይ መሴጅም እየፈለግኩ ነው። ይቅርታ ማንም ጋር ዲቤት ስታደርግ ያ ነው የሚሆነው። አንዴ ይቅርታ ችግር የለም።